ከሞት ተነሳ መቃብሩን ባዶ አረገው የይሁዳ ነገድ አንበሳው 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 በስብከቱ የሚገስጸው በዝማሬ የሚያንጸው በንግግሩ የሚያርመው የአደባባዩ ድብቁ ሰው በዜማና በቅኔ የምናቀው ዘማሪ በስብከቱ የምናቀው መጋቢ እንዳለ ወልደ ጊዮርጊስ ዛሬ የቤታችን እንግዳ ከነመላው ቤተሰቡ ይሆናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላምና በደህና ደረሳችሁ። በአደባባይ ላይ የምናቀው ይህ ኮስታራው አገልጋይ ዛሬ በቤቱ ምን አይነት ገጽታ ይኖረው ይሆን? ቤታችን ቲቪ ዛሬ በቤቱ ቤተኛ ሆኖ ያሳልፋል። እንድትከታተሉን እንጋብዛለን። መልካም ጊዜ መልካም ቆይታ ይሁንላችሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ በሰላም አደረሰን። እንግዲህ እንደምታዩት ከእንዳለ ቤተሰብ ጋር እንዲህ በፊታችሁ ደምቀን ቀርበናል። እንኳን አደረሳችሁ። እንኳን አብሮ አደረሰን። አሜን። ይሄንን ድል ስለሰጣችሁን ለቤታችን ቲቪ እጅግ በጣም ነው የምናመሰግነው። ከነ ቤተሰብ እግዚአብሔር አምላክ ያክብራችሁ። አሜን። እንግዲህ ባለቤቱ ሰብለ ወንጌል ፈላስፋ ትባላለች። እንዲሁም ደግሞ ሁለት ልጆች አሏቸው። ባርኮትና ጽናት እንዳለ ይባላሉ። የ14 እና የ12 አመት ልጆች አሏቸው። በዚህ ሁሉ ተባርካቸዋል። ፓስተር ዘማሪ እንዳለ ወልደ ጊዮርጊስ ዛሬ ፍቃድ ይሰጠኝ እንግዲህ ቤታችን ቲቪ ቤተኛ ሆኖ ከናንተ ጋር ዛሬ ቆይታ ያደርጋል እና ፓስተር ባለል ዘማሪ ባለል እንዳለ ወይ እንዱንድል ይፈቀድል። ወይዘሮ ብቻ ነው ማለት እንደዛ ወይዘሮ እንደዛ ገና ስቃለሁ ብዬ አልጠበቅኩም ነበር። እንደዛ ነው እንጂ ማይቻለው። መልካም እሺ። እንግዲህ ዛሬ የምናሳልፈው የትንሣኤን በዓል ምክንያት መታሰቢያ ያደረግን ነው። ስለዚህ ይሄንን በተመለከተ አንድ ሐሳብ ሳናነሳ እናልፍም። ከግርፋቱ ከክርስቶስ ኢየሱስ ግርፋት እስከ ስቅለቱ የተከወኑ እውነቶች አሉ። እሱም የጴጥሮስ 3 ጊዜ መካድ እንዲሁም ደግሞ የአስቆሮቱ ይሁዳ ኢየሱስ ክርስቶስን መሸጥ የበርባን እንዲሁም ደግሞ ኢየሱስ ክርስቶስ መስቀል ላይ ያለ በግራና በቀኝ የተሰቀሉት ሐሳብ አለ። ከነዚህ ውስጥ አንዱን መርጠ የትኛው ሐሳብ ክርስቶስ ኢየሱስን የትንሣኤውን ኃይል ይገልጠዋል? ላንተ የትኛውን ሐሳብ አንስተ ተነግረናለህ? ያው እንግዲህ ሶስቱም በመስቀል ላይ ጌታችን ለሰው ልጆች የከፈለውን ትልቁን ዋጋ የሚገልጡ ናቸው። የጴጥሮስ የዳግም መመለስ ዕድል ከክህደት በኋላ እሱም ጌታችን በከፈለው በራሱ የመጣ ታላቅ ዕድል ነው። አንዳንድ ጊዜ ግን ትንሽ ወጣ ባለ መልኩ እንደ ትላንትና ብዙ የበሉ የጠጡ በጌታ ስም የሚመጣ የተባረከ ነው ያሉበት አፋቸው ደግሞ መልሶ በንጋታው ስቀለው ያሉበት በእነሱ አፍ ደግሞ በርባን ይፈታ እሱ ደግሞ ይሰቀልልን ማለታቸው በጣም ሁሌ የምገረምበት ነው እና ትንሽ ፓወርፉል ሞር የሚሆንብኝ የበርባን ኬዝ ነብሰ ገዳዩ በጌታችን ደግሞ እቺ ዓለም እንደዚህ ናት። በነገራችን ላይ ብርሃንን አጌንስት ያደረገች ወይም ብርሃንን እየተቃወመች ጨለማን የምትመርቅ የምትቀበል ስለሆነች ልንነቃባት ይገባልና በርባንን ፈቶ ኢየሱስን የሰቀለና የገደለው ያው ትውልድ ነው። ቀጥሎ ተዋልዶ እዚህ የመጣ ለወንጌል አቅም የሚኖርሽ ኢየሱስ ክርስቶስን በመምሰል እንድትመላለሽ የተከፈለልሽን ታላቅ ዋጋ አስተውለሽ እንድታዩ የሚያደርግሽ እንዲህ አይነቱ ነገር ስታስቢ ትደነቂያለሽ እና የእግዚአብሔር ምህረት የት ድረስ እንደሆነ እግዚአብሔር አሁንም በሩን ሀጀር አርጎ ገርበብ አርጎ ትቶታል። እንዲገቡ የምህረት እጆች ተዘርግተዋል። ሳይዘጋ
ቶሎ ሰዎች ቢመጡ በዚህ በትንሳኤው ጉልበት ኢየሱስ ክርስቶስ በመሞቱና በመነሳቱ በአብ ቀኝ በመቀመጡ ምክንያት ያገኘናቸው እድሎች እስከዚህ ናቸው። ስለዚህ ጌታችን የመጣው ለጤናሞች ሳይሆን መድኃኒት ለሚያስፈልጋቸው ስለሆነ ለኃጢአተኞች ስለሆነ ይሄንን አስተውልበታለሁና ትንሽ ያስገርመኛል ይሄ ታሪክ። ተብልዬ ወደ አንቺ ልምጣ። እንግዲህ እንዱን ስናየው አሁን ላይ እንደ ሰው ሞገሳም ነው፣ እንደገና ደግሞ በአገልግሎቱ ታዋቂም ነው። ብዙ ዝናን አትርፈዋል እንደ ሰው። ከ18 ዓመት ከትዳር ቆይታችሁ በፊት ልመልስሽና ስታገኙ እንዴት ነበረ? እንዴት ወደድሽው? እንዴት ተቀበልሽው? እስኪ ያለውን ሁኔታ አስታውሽ። ሳገኙ አሁን ሰው እንደሚያውቀው ማንም አያውቀውም ነበር። እስቲ ግልጽ አድርጊው። ይሄ ዳቦ ያስፈልጋል። እሺ ብላበት በደንብ ይጣፍጣል። አዎ እሺ ዋው ሰኒዬ አሜን። እስቲ ያዙ እንኳን አደረሳችሁ። እስቲ ብሉ ያባ አቢ ብላ ፈታ በል። እሺ እና ምን መሰለሽ ነገሩ ማንም አያውቀውም ብዬ ስል ማንም አያውቀውም ብዬ ስል ያው እንዳሁን ፐብሊክ ፊገር የሆነ ሰው አልነበረም እና ያው ውስን እኛ ሰርክል አካባቢ ያሉና የተወሰነ አገልግሎት የሚሄድባቸው ቦታዎች ነበረ። አይ ቲንክ ቁጥር አንድህም እኮ ገና አልወጣም ነበር። ስለዚህ እንደዛ ነው ማንም ሳያውቀው ያልኩት። ኢቭን ቁጥር አንዱም አልወጣም ነበር፣ ግን የተለያዩ ቦታዎች እየሄደ ያገለግል ነበር። ያው ግን የመጀመሪያ ዝማሬዎቹን ስናይ እንዲህ አልነበረም፣ እንዲህ አልነበረም፣ ቀጠንም ብሎ ምናምን ነበር። ታዲያ እሱ አይደል ደስ የሚለው? አሁን ጥያቄሽ ገባኝ ማለት አለባበሴንም ትናገር በዛ። በስማም በጣም የሚማርከኝ አለባበስ ነበረው ብታይ። ጂንስ ሱሪ አድርጎ ትልቅ ሹራብ ጂንስ ሱሪ ውስጥ ውጥፍ አድርጎ ከዛ የሆነች ከስክስ ጫማ አለች እሱን አድርጎ ሲመጣ በቃ እንደሱ ይዘነጣል እንዴ። ዘመኑ መኮረ ዘመኑ ነው እና በጣም በቃ ማለት ደስ በቃ ይለኛል። ወንድ ነው፣ ኮስታራ ነው፣ ቆፍጣና ነው። እኔ ወንድ ቆፍጠን ኮስተር ሲል አራሁን እንደውም ደና እንደው ለቀቅ ብሎ አግኝተሽ ነው። ያኔ ሲጀመርም ኢንተርቪው ይደረግልሽም በእርግጠኝነት ማለት በጣም እንትን ነበረ እና ከወንጌልም አንጻር ይሁን በቃ አገልግሎት የሚል ጥማት ስለሆነ ውስጡ ያለው በቃ የሚታየው ማገልገል መሄድ ምናምን የሚባለው ነገር ነው እንጂ አሁን እንደዚህ ቁጭ ብለን እናውራ ምናምን ከምትዩ እሱ ገብቶ ቢያነብ ቢጽፍ ምናምን ስለሚመርጥ ጊዜው እንደተቃጠለበት ነው የሚቆጥረው። ስለዚህ በቃ እንደውም አሁን ልጆቹ ከተወለዱ በኋላ ለካ ጊዜ መሰጠት አለበት። ያው ማቹር ታደርጊ የለ ሶሻል ላይፍሽም እየሰፋ ምናምን ይመጣል እኮ። ሲመጣ ብዙ ነገሮች እየገቡሽ ትመጭና ትከፋፊያለሽ። በዛ እንትን ውስጥ አሁን ስላለ ቀለል ብሎ ነው ያገኘሽው ለማለት ነውና እንግዲህ ይሄ ቀሎ ማለት ነው። አሁን ያለበት ሁኔታ ቀሎ። እስኪ እንግዲህ መጨረሻ ላይ እቺን ቃል አደግሚያትን ብዬ አስባለሁ። እንዲህ ነው እንዴ እንደምትይ እርግጠኛ ነኝ። ግን እንደው የዘለልሽው ሐሳብ አለ። አንቺ በወቅቱ በጣም ዘናጭ ፈታ የምትይ ሴት ነበርሽ ማለት ነው። እሱ ደግሞ ከአገልግሎቱ ያለው አቋም የተነሳ እንደውም እንደሰማሁት ከሆነ እናትሽ ቤት ብዙ አገልጋዮች እየሄዱ ይመገባሉ። እንደዛ አይነት ነገር ሁላ ነበረና እንደው ለመቀበል አልተቸገርሽም ወይ? ትንሽ አብራል። እናታችን ስታሳድገን የማይንድ ሴታፓችንን በምን ቃኝ ታሳደገችው መሰለሽ? ሰው የሚል ነገር ነው እየነገረች ያሳደገችን። ዝና፣ ሀብት፣ ይሄ ሰው የሚያያቸው ነገሮች አሉ አይደለ? እነሱም ብላ አላሳደገችን። ያደገች ማለት የተወለደችበት ፋሚሊ
ጥሩ ኑሮ ያላቸው በቃ ፈታ ብሎ ይሄ አሁን እንደሚባለው ብቻ ሀብት ምናምን ያለው ፋሚሊ የለም። እንደዛ አይነት ቤተሰብ ውስጥ ብታድግም ደሆል ፋሚሊው ግን የሚያምነው ሰው ውስጥ ባለው ነገር ነው እንጂ ከላይ በሚታየው ነገር አያምንም። ስለዚህ እኛንም ስታሳድገን እንደዛ ስላሳደገችን እንዱን ለመቀበል አልከበደኝም። የደሃ ወዳጅ ናት፣ ደሃን ሰብሳቢ ስለሆነች እኛ የሚታየን ውስጡ ያለው ነገር ስለሆነ በቃ እንደውም ምንም ሳይኖረው በማግኘቴ በጣም ነው ደስ የሚለኝ በባዶነቱ። ምክንያቱም በቃ ንጹህ ሰውን ያገኘሁት ብዬ ነው ማምነው። እንዲም ሲል የሚመካበት የለውም፣ እንዲም ሲል የለውም፣ እንዲህ ሲል የሚመካበት አለ። አሁንም ምንም የለኝም። አሜን። ጌታ ነው ያለን ሁላችንም እና ያ ስለሆነ በቃ የሚማርከኝ የነበረው ነገሩ እንዳልኩሽ ወንድነቱ ምናምን ያ እንዳለ ሆኖ ግን መንፈሳዊ ሁሌ የምለምነው እግዚአብሔር ሆይ በመንፈሳዊ ነገር የሚበልጠኝ የሚያሳድገኝ ሰው ስጠኝ ብዬ ለምን ስለነበረ በርግጥ ፊቱ አያስቀርብም ነበር እንዱዬ ኮስታራ። አዎ ግን ለኔ በቃ እኔ እንጃ እኔ ቅልል ብሎኝ የሆነ እንትኑ ተመችቶኛል ብቻ ባጭሩ ያ ስለሆነ ለኔ በቃ ጥሩ እንትን ይሆነኝ። መልካም እሺ። እንደው አንተ ጋስ እንደው ካለ የአገልግሎትና የጽድቅ አቋም አሁንም የተለየ ያለ ብዬ ብዙ ባላስብም ግን እንደው በወቅቱ እንዴት ተቀበልካት እሷ ካላት ማንነት አንፃር? ይሄ ነገር ያው ትንሽ አስተማሪነት ሊኖረው ይችላል፣ ሊማርበት የሚችል ሰው ካለ በጊዜው እሷን ነገር ቫልዩ ያደረኩት ምንም አይነት እኔ በአገልግሎቴ ባለኝ ሰርክል በጣም ሊሚት በሆንኩበት ጊዜ የኔን ነገር መቀበሏ እንደው የኔ ሜዥርመንት ነበረ። ተደጋጋሚ እኔ አቀርባቸው የነበሩ የመፈተኛ መንገዶችን ኳሊፋይ አድርጋለች አልፋለች ማለት። ለምሳሌ ሰዓት አጠቃቀም ከዚህ እስከዚህ ድረስ ድረሽ ከተባለች በዛች መሰረት ትደርሳለች። 2 ደቂቃ ካሳለፈች ሄደናል በቃ ሄደ እንደሚለው ያጉዬ መዝሙር ሄደናል ማለት ነው። ዊርድ ነበር አዝማት ወፋት በጣም ከባድ ነው የነበረኝ እንትን። አሁን ያው ሰው ምልሽ አንዳንዴ ከነበረው አቋም በአንዳንድ ነገሮች የሆኑ ነገሮችን ባክ ኤንድ ፎርዝ ያስተካክላል፣ ወደፊት ወደ ኋላ አድርጎ ማለት ነው። በጊዜው ለኔ ጠቅሞኛል። ግን ፍቅር እኮ አለ አይደል? እንዴት አይታቃት ታገሳት? ምንም ጥርጥር የለውም። ያው ምልሽ በዛ ሆነ ብለሽ ነው። እንደውም አንዱ ከሷ ጋር የነበረኝ ትልቅ ጥምረት ይሄን የዚህ አይነት ጠንካራ አቋም እሷን በስርዓቱ ቅርጽ የመስጠት ሰርክሏ ብዙ ነው። ከኔ ይልቅ በጣም ብዙ ኮሙኒኬሽን አላት ከሰው ጋራ በጣም ያላት ነገር ዋይድ ነው እና ይሄኔና አይተሽ ትንሽ ነገሯን ሊሚት ካላደረኩት እኔ አገልጋይ ነኝ እያየሽ ግቢበት ነው ያልኩት። እያየሽ ለአንቺም ይሆን አንቺን የሚያቀናጣ እንደዚህ ያደርግ ነገር የለኝም። ስለዚህ እያየሽ ግቢበት። አይ ስትይ መንገዱ ይሄ ነው ብዬ ነገሩን ምን ስል ያው አንዳንድ መንገጫገጮች ቢኖሩም በየመሃሉ ግን አምናበት መላ ማንነቴን ከና አቋም የተቀበለ አንዳንድ ጊዜ በሐሳብሽ ላይ የሚፈርጅ በአንቺ አቋም ላይ የሚሳለቅ ባለሽ መንፈሳዊ ነገር ላይ ደርሶ ጣቱን ሊጠነቁል የሚፈልግ ሰው ማለት የመጨረሻ ከባድ ጠላትሽ ነው። አይዘይ አቋም ነው። አንቺን ከጠቀመ ቤትሽን የሚያቀና ከሆነ ህይወትሽን ወደ ሆነ ከፍታ የሚወስድ ከሆነ ዋጋ መክፈል አለብሽ። ጠንካራ የህይወት አቋምና አካሄድ ማይመቸው ሰው ይበዛል። ይሄ በቃ አላረለ ጣፋጭ ብቻ ለስለስ ያለ ነገር ብቻ ይሄ ዓለም አቋም የሚጠይቅ ነው። አንዳንድ ነገሮችሽን ትተን መራራ የሚመስሉ ነገሮችን ፌስ ታደርጊያለሽ። ስለዚህ ይሄ እንደ ሻማ እንደ ሾህ እንደና ቅጥር መፍረስ የመሰለው ምሳሌ 24 ቁጥር 31 ላይ በአእምሮ በጎደለውና በሰነፍ እርሻ አለፍኩ ይላል። ሳልፍ በቃ ጠቅላላ አረም ሞልቶታል፣ ሾህ ሞልቶታል፣ ሸፍኖታል፣ መልኩን ቅጥሩም ፈርሷል ይላል። ለራሴ አየው ተክሳጽን ወሰድኩ ይላል። ሰው ሊማር ከፈለገ ያየም እየሰማም ፕራግማቲክ በህይወቱ ብዙ ተግባራዊ ነገሮችን ይማራል ብዬ አስባለሁ።
አቋሜን ስለተቀበለች ዛሬ ያለንበትን መልክ ይዘናል። ብዙ እህቶች ሲቀርቡ፣ ብዙ ወንድሞች ሲቀርቡ ሰው ባለው መንፈሳዊ ነገር ላይ መሳለቅ ይወዳሉ። ምክንያቱም ዘመኑ የማቴሪያል ዘመን ስለሆነ ሰው በሚለብሰው፣ በሚበላው፣ በሚጠጣው፣ በሚያሽከረክረው መኪና የሚመዘንበት ስብዕና ገደል የገባበት ዘመን ነው። ስለዚህ እኔ ይቅርብኝ አርቲፊሻሉና ይሄ ወጭት ቀርቶ ትክክለኛ ስብዕና ምኖርላት አምናኝ ተቀብላኝ ከነምኔም ማለት ነው። ወንጌል ማንኛውንም ዋጋ ያስከፍልሻል። ትገለያለሽ፣ ልታጢስ ያለሽ፣ ልትራቢ ትችያለሽ። አልፈናል በብዙ መንገድ አገር ውስጥ ከትዳርም ጋር ተያይዞ ከገባም በኋላ ያለን የቤተሰብ አቋምና ያለን የባልና የሚስት አቋም ያለን ፋሚሊን ማኔጅ የማድረግ ጉዳይ እንዳለ ሆኖ በማቴሪያል ጉዳይና በዚህ ዓለም ላይ ባሉ መሰረታዊ ጉዳዮቻችን በጣም ታግለን አልፈናል። ስለዚህ ለሚፈተኑ ትራራለሁ እና የዛ ዘመን አቋሜ ለምሳሌ ብዙ ጓደኞች ነበሯት ጥሩ ከነሱ ተለይተሽ አሁን ያገልጋይ እጮኛ ሆነሻል ሰብሰብ በይስል በአንድ ቃል ነው የሰማች። ወዲያው ሰርክሏን አጠበበች። አይ አንዱ አይፈቅድልኝም። ከጋብቻችንም በኋላ አንዳንዶቹ መተው እንደጠየቁን አስታውሳለሁ። ጥሩ የሚባል ማነር ያላቸው ልጆች ማለት ነው። ግን አንዳንዴ ምን ይሆናል መሰለሽ ለመጀመሪያ ጊዜ በርገር ያበላችኝ እሷ ናት። እኔ ማቀው አይቤ በጎመን አስታውሳለሁ። ኒውዮርክ ካፌ መስለኝ ነው በርገር ኪንግ ነው አሁን ተዘግቷል። ከዛ ማኪያቶም ደግሞ ጋብዣለሁ ኒውዮርክ ይመስለኛል። እንግዲህ ከተማ ያረገችኝ ማለት እና በቃ ሳይ ነገር እንግዳ ነው የሆነብኝ እና ከኋላዬ ላይክ ሻንጣ የሚያክል ቦርሳ ይዤ ነው ዞሮ ይስር የተከተተ ምናምን ውስጡ የሌለ መዝገብ እሱን ሁሉ መላ ብላ በቃ ይሄ ነው እያለች ቲሸርት እየገዛች ሱሪ ምንም ትያለች። ይሄን እናርጋ አንዳንድ ጊዜ ሁሉ በቃ መፈልገውን ስል ይሄን አስተካክል እየተባለ ነው እዚህ ደረሰ። ትንሽ እንደውም አለባበሴን ለማስተካከል የሞከርኩት ባለፉት 10 ምናምን ዓመታት ይመስለኛል። ከዛ በፊት ዊርድ ነው እና ይሄንና መሰል ነገሮች እውነት ለመናገር አክብሮቷና እኔን የምሰማበት መስማት በጣም እስከዛሬቱ እስከዚች ደቂቃ ድረስ ያደረሰን የመስማት አቅሙ። አንዲት ሚስት በእንደዚህ አይነት መልኩ ባሏን ስትሰማ ከተባለ እሷን ምሳሌ ማድረግ ይቻላል። በዚህ ላይ ካልኳት ትዘላለች። ደግማ አትጠይቅ ለምን የለም። አየህ ቤቷን ብልሃ ሴት ቤቷን ተጠብቀዋለች ሰራዋለች ነው። ሰነፏ ግን በራሷ እጅ ታፈርሰዋለች ይላል። አለመስማት ኬዝ፣ አለመታዘዝ ኬዝ ይሄ ኤክሰፕሽናል። ለምሳሌ የጽድቅም ህይወት እግዚአብሔርን የሚፈራ ህይወት የሚታዘዝም ህይወት ኖሯቸው እህቶች የማር ወለላን የሚረግጥ ባል ያላቸው ደግሞ አሉ። ማለት ነው ምንም ነገር እንደውም ከንጹህ ነገር ይልቅ ጭቃ የሚመቸው ባል ማለት ነው። ዓለማዊነት ርኩሰት የሚመቸው አለ። ስለዚህ እንደዚህ አይነቱን ለብቻው ካቴጎራይዝ ተደርጎ ይታይ። ነገር ግን በህይወት ኢንፍሉዌንስ ቤታቸውን የሚሰሩ ባልን በጣራ ማህዘን የማያስቀምጡ ወይም ደግሞ አሁንም በሌላኛው ቃል ክፍል ደግሞ ከጨቅጫቃና ከነገረኛ ሚስት ይልቅ በቃ ጎመን መብላት ወይም ደግሞ እንደው ጮማውን ትተሽ ወይም በጣራ ማህዘን እንደመቀመጥ የተባለባቸውን አይነት ሳይሆን ልባሟን የሚለው ማለት። ስለዚህ ቤቷን ሰርታለች። ከጮኝነታችን ጋር ተያይዞ ወደ 21 ዓመት ምናምን ሆኖናል ማለት ይቻላል። በዚህ ሁሉ ውስጥ በህይወቷ ነው እንጂ በንግግሯም አይደለም። ስለዚህ ሰርክሏን እያጠበበች እየሰማችኝ ትልልቅ እኔ በጣቴ ልነካው ማልወደውን አይነት ቀንበር ሳይሆን ሷል የምጭነው ይሄ ያዋጣናል አረገ ባይላተራል የሁለትዮሽ ከሁለታችን የሚሆን ያደረኩኝ ህይወታችንን ዛሬ ድረስ ደርሰናል። እንግዲህ ግን እንደው አለባበስን ካነሳ ላይ ቀር ያው ቀለል ባለ አለባበስ ታወቃለህ። ሸሚዝ፣ ጂንስ፣ ቲሸርት ነው በጣም ቀለል ልብስ ይለበስክ እስከማይመስል ድረስ እሱም ከብዶኛል። እሱም እየከበደ ይላል። አሁን ጨቅጭቃይ ነው እንደዚህ ለብሼ የመጣሁት። ቤት ውስጥ እንደማረገው ልመጣብሽ ነበር ለምሳሌ ተሰቂ ነበር። አሁን እሱን አድርጌው ነበር እንዲህ የሚሸረጥ ምናምን እንትን አለኝ።
አንድ መድረክ ላይ ግን ሙሉ ልብስ ለብሰህ ታይተሃልና ምን ገጠመው አስብሎናል። ምን ሆኖ ነው እንዳለ እንደዚህ ለበሰው? እንደሱ አይነት ነገር እኮ ብዙ አለ። ለምሳሌ አንዳንድ ከሰርጌ ጀምሮ ያረኳቸው የክሊፕ ቀረጻ ላይ አድርጌ አውቃለሁ። ኤክሰፕሽናሊ አንዳንድ ወዳጆቼ ትዳር ሲይዙ ምናምን አድርጌ አውቃለሁ። ኮት ምናምን እንደዚህ አሉኝ። እንደውም በብርቅ የተቀመጡ አንድ ሁለት ኮቶች አሉኝ። ከዚህ በፊትም እንደተናገርኩ በጨረታ ሊሸጡ ይችላሉ ይሆናል። እንደዛ ግን እንትን ነው ለምሳሌሽ አሁን የከረባቱ እንደዚህ የሚደረገው ነው በጣም ስለሚጨንቀኝ የሚያምርባቸው አሉ። ቢያደርጉ ደግሞ ምንም ሱፍ ለብሰው የሚተኙ አሉ። ለምሳሌ ከመውደዳቸው የተነሳ ምንም መስሎ አይታያቸው እንኳን እኔ እንደዛ ልሆን በጣም ይጨንቀኛል። ለዛ መዘመር ሁሉ ያቅተኛል። ጉባኤው ስገባ ይወብቀኛል። እንደዚህ አይነት ስላል ኮንፈረንስ ስለምንሰያ እሱ ብቻ ነው። አዎ ሌላ ሪዝን የለኝም። በተረፈ ግን ቅድም ባነሳሽው ውስጥ ለእናንተ ግን ጸጉርን በመሸረብና ወርቅን በማንጠልጠል በዛ የውጭ ሆኖ ውበት አይሆንላችሁ ይላል። በእግዚአብሔር ፊት ዋጋው እጅግ የከበረው ቫልዩ ያለው እግዚአብሔርን ደስ የሚያሰኘው የውስጥ ንጽህና፣ የሙታን አጥንት የሌለበት ልብ ማለት ነው። ውስጣችሁ የሙታን አጥንት ነው። መቀኝነቱ፣ እርኩሰቱ፣ ጨለማ ሁሉ በልብስ ተጀቡኖ በቃ መልክን ገጽታን ለመገንባት የሚደረግ ሩጫ አልቀበልም። ለምሳሌ ከማናንሼ ነው እኔ ለብሼ ብሎ ደሞዙ 3960 ብር የሆነ ሰውዬ ተበድሮ የ14000 ብር ልብስ ለብሶ ግብዝነት ነው ራሱ አሁን የልብስን ዋጋ ይው። ሲቀጥል ግን እውነት እንነጋገር ከተባለ እውነት እንደዚህ አይነት በየመድረኮቻችን ወተና አንዳንድ ጊዜ እጅግ መሳቀቅበት ይሄን ስል የሚነዝረው ተነስቶ ግርግዳ በቴስታ ይመታም ሰው አለ። ለምሳሌ እንደዚህ ስል ምን ማለት ነው? አሁን የኔ ይሄ ኮት ማለት ይላል ወጡ ባጃጅ ይገዛል ይላል። ምን አገባኝ ነው? ምን አገባኝ? ይሄ መስኪን ህዝብ እኮ የኔን ባጃጅ የሚገዛ ኮት ለማየት አይደለም የሚወጣው። ለምን አስቀናለሁ? ለምን ህዝቡን መች ነው ጌታው እንደሱስ እንደምታደርግ ለምን አስብለዋል? ቅጠል እየሸጡ እኮ አስራትና መባ የሚሸጡ እኮ እናቶችና አባቶች እህቶች እኮ ወንድሞች ያሉበት ቸርች ውስጥ እናገለግለው። እኛ ግን ወተን ዝነጣችን ይሄ ሲባል አሁንም ቅድም እንዳልኩት ነው የሚያማዋል። እኛን ሊልፈልው እናንተን ሊልፈልግ ነው። በነገራችን ችግር የለውም። በነገራችን ላይ እየተናገርኩ ይያል አቤት የሚል ሰው ካለ እሱ ዳን የሚመለከተው ብቻ ነው አድሬስ የምናደርገውና በልብስ ብዛት በመንተን በማለት ብዛት ውስጣችን ግን በብዙ መንገድ የተለወሰ ነገር ኖሮት በልብስ ራስን ለመጀቦን የሚደረገውን ነገርም ደግሞ ይቃወማል። በቃ እግዚአብሔር የሚቀበለው መጽሐፉም እኮ እንደው በእግዚአብሔር ፊት ሊሆን ከተገባ ይሄን ንጹህ የተባለውን ህሊና ንጹህ የተባለውን ልብ ይዘን እንድንቀርብ ነው። ስለዚህ በተቻለ መጠን ኮምፒቲሽኑ ዳር ያዝና ምንኖርበትን ህዝብ ኮንቴክስት እንያዝ። አየሽ የኔን ዚያና ዛ ማውደልደል የኔን መሽከርከር የኔን ልብስ የኔን ጫማ ላይ አይደለም የሚመጣው የእግዚአብሔርን ቃል ፈልጎ ነው። ይሄ የተሰቀለው ከሙታን የተነሳው በአብ ቀኝ ያለው ኢየሱስ እንዲሰበክ እንጂ የኔ ማንነት ምን ይሰራልሻል? ምንም እኮ ጠብል ያደርግልሽ። አሁን ዘመኑ ደግሞ አርቲፊሻል ስለሆነ በቃ ሁሉም እህቶች ወንድሞች ሳይባል ሁሉም አሁንና ያው እህቶችና ወንድሞችን መለየት አቅቶናል። አንድ እየሆኑብን ነው። እሺ አሁን ይቅርብኝ ይቅርብኝ ልታናግሪኝ ስለሆነ የመጣሽው ይቅርብኝ። እስኪ ወደ ባርኮትና ጽናት ደግሞ ልምጣ። እንዴት ናችሁ? ቆይታ እንዴት ነው? እግዚአብሔር ይመስገን። እስካሁን ድረስ ሲያወሩ ሰምታችኋልና ያልሰማችሁት ነገር ነበረ እስከዛሬ ድረስ ያልነገሯችሁ አሁን ለኛ ሲያካፍሉ? አይ የለም ሰምታችሁት ይነግሯችኋል ማለት ነው። ጽናትዬ ከእናትሽ ጋር እንዴት ነው የምታሳልፉት?
ያላችሁ ቆይታ ምን ይመስላል? ስትጫወቱ፣ ስትመካከሩ፣ ስትጸልዩ ቤት ውስጥ ያለ ነገር? ከእናቴ ጋር የምናሳልፈው ያው ቤት ውስጥ እየተጫወትን መምከር ባለባት ጊዜም ሲሪየስሊ የመከረች አዘርዋይስ ትምህርት ላይም እሷ መርዳት ካለባት እየረዳችኝ መንፈሳዊ ነገራችንም ላይ በደንብ እያተኮርን እየጸለይን ቃል እየተካፈልን ነው የምናሳልፈው። ከዛ በተረፈ ደግሞ ማታ ወይ የሆነ ሰዓት ላይ ተሰብስበን በቃ አብረን በመጫወት ነው የምናሳልፈው ማለት ነው። ጨዋታችሁ ምን ይመስላል? ጨዋታው በቃ አንዳንድ ነገሮችን እያነሳን ወይም ደግሞ አባ የሆነ ገጠሙኝን ይነግረንና ወይ ያስቀናል። በጣም ፈኒ አባት ነው ያለን ማለት እስኪ የሆነ ነገር አስታውሽንና። እኔ ማስታውሰው አይኖርም፣ ግን ብዙ ገጠመኞችን ይነግረናል። እነሱን እያነሳን መሳቃችን አይቀርም። እንደውም እስከ ቅርብ ጊዜ ድረስ ራሱ በራሱ ተረት እየፈጠረ አንተ ለማጫወት ተረት እየፈጠረ ምናምን ይነግረናል። የሚፈጥራቸው ነገሮች ኢማጂኔሽኑ ምናምን በጣም ነው የሚያስቁትና እሱን እንትን እያለን ራሱ በጣም እንስቃለን። እሱ እንዳታሰርቂኝ ተረቱን ተናግራ እንዳይሰረቅ። አሁን እኮ እየሳቅሽ ነው፣ ትዝ እያለሽ ነው የምትስቂው። ልትይዘው አችልም ባይዜ። አዎ የኔ የተለየች ተረት አለች፣ አንቺም አትደርሺበት። ያው ግን ማስታወሻ ማስቀረት ስለምንፈልግ ብታይ እንቀርጸዋለን ምናምን ነገርና በቃ አንዳንዴ ከፍተ ነው በቃ እንዴት እንደምንሞት በቃ በርኩት ይላል። አታስታውስም? ተረቱ አላስታውስም። አረ እውነቱን ነው። ልጅ ስለሆንክ ነው ወይስ ያው ነው? እሺ በቃ ከእናትህ ከአባት ጋር ያለ ቆይታ እንዴት ነው? እንደው ምንድን ነው የምትወድላቸው? ደስ ይሉኛል፣ ያጫውቱኛል፣ የምፈልገውን ነገር ያደርጉልኛል፣ ሁሉም ነገር አሟልተውኛል። ለዛ ደስ ይሉኛል። አመሰግናለሁ። ዋው ተቀበለ። የአባት ዝማሬዎች እንግዲህ ሁሉም ይወደዳሉ። በተለየ መንገድ ግን የምትወደው የትኛው? በተለይ